ታሪክ እንዴት መንገር እንዳለብን የተማርኩትን ትንሽ ነግራችኋለሁ። እሺ ታሪክ ስንጀምር በሁኔታ እንጀምራለን። ሲቹዌሽን ማለት አሁን ላይ ምን እየሆነ እንዳለ ሁኔታውን ማለት ነው። አሁን ላይ ያለበት ሁኔታ የሆነ ምሳሌ እንውሰድ። ምሳሌ ስንወስድ ለምሳሌ አብዛኞቻችን የምናውቀው ታሪክ አለ አይደለ? ላዮን ኪንግ የሚባል ታሪክ እናውቃለን። የሲምባ ማለት ነው። አሁን ሲምባ ታሪኩ ሲጀምር መጀመሪያ በልጅነቱ ወደፊት እንደዚህ ንጉስ ሊሆን ነው አባ ምናምን እና ሲጫወት ምናምን ያሳያል አይደለ? በፊት በልጅነቱ የነበረበት ሁኔታ ያነ የመጀመሪያው ሲቹዌሽን የሚለውን አንደኛ እንይዛለን። ሁለተኛ ደግሞ ዲዛይር ይባላል። ዲዛይር ማለት አሁን ለምሳሌ ፍላጎት። ያን ሲምባ አሁን ምን ለማድረግ ነው የፈለገ? ወደፊት ምን ሊያደርግ ፈለገ? አባቱ ምን እንዲሆን ይፈልጋል? አባቱ ንጉስ እንዲሆን ይፈልጋል። አባቱ ላዮኖችን እንዲመራ፣ አንበሶችን እንዲቆጣጠር ይፈልጋል ሲያድግ ማለት ነው። ስለዛ ያነ የወደፊት ህልሙ ፍላጎቱ ዲዛይር የሆነ ይባላል ማለት እና እስካሁን ሁለት አይተናል፣ ሲቹዌሽን እና ዲዛይር። ሶስተኛ ደግሞ የሚመጣው ኮንፍሊክት ነው። ኮንፍሊክት የሆነ ግጭት አለ በፕሮታጎኒስት እና አንታጎኒስት የሚባል ማለት ነው። አሁን ለምሳሌ ፕሮታጎኒስት ማለት ሂሮ ወይም ደግሞ የሆነ ጥሩ ሰው የለም ታሪክ ላይ ጥሩ የሆነ ብቻ የሆነ ነገር ማድረግ የሚፈልግ ግን ለጥሩ ነገር የሚል ሰው ያነ ፕሮታጎኒስት ይባላል። ከዛ ደግሞ ያንን ሰውዬ የትም እንዳይሄድ የትም እንዳይንቀሳቀስ ወይም ደግሞ የሆነ ጥሩ ነገር እንዳያደርግ ለራሱ ጥቅም ብሎ ሊሆን ይችላል ምናምን ብሎ በቃ የሚያስቆመው ሊያስቆመው ሁልጊዜም በየቦታው የሚያስቆመው ያነ አንታጎኒስት ይባላል። ስለዚህ ፕሮታጎኒስት እና አንታጎኒስት በዛን ሰዓት ግጭት ይፈጠራል። ይሄ ፕሮታጎኒስቱ የሆነ ጥሩ ነገር ለማድረግ ሲፈልግ ህልሙን ድሪሙን ለማሳካት ሲፈልግ፣ አንታጎኒስቱ ደግሞ መጥቶ የሆነ ችግር ይፈጥርበታል። እና በሲምባ ታሪክ ላይም ደግሞ ያየነው እንደዛ ነው። ሲምባ በልጅነቱ አድጎ ንጉስ መሆን ይፈልጋል። ግን ስካር የሚባለው ያነኛ ባለ ጥቁር ጎፈሬ ነው የሚባል አንበሳ ያነ አባቱን እንዲሞት አደረገው። በእንትኖች እንዲረገጥ አድርጎ ማለት ነው። ከመንጋው አልፎ ሲሄድ እንዲረግጠው አድርጎ እዛን ሰዓት ሬዚስት አደረገው ማለት ነው። ከአባቱ እንዲለይ ያደረገው የራሱን ንጉስ ሊሆን ማለት ነው ስካር። ስለዚህ ይህ ኮንፍሊክት ይባላል ማለት ነው። እስካሁን ስንታየነ ሲቹዌሽን አለ ሁኔታ ያለበት መጀመሪያ ላይ ያለበት ሁኔታ። ሁለተኛ ምን አለ? ዲዛየር አለ የሚፈልገው ነገር አለ። ሶስተኛ ደግሞ ኮንፍሊክት ማለት ግጭት ማለት ነው። ግጭት ይፈጠራል። ከዛ በኋላ ያነ ግጭት ያነኛውን ፕሮታጎኒስቱን ሬዚስት ያደርገዋል፣ እንዳይንቀሳቀስ የሆነ ነገር እንዳያደርግ ምናምን ያደርገዋል። ከዛ ቀጥሎ ያለው ቼንጅ ነው። ከዛ ሲምባ ቼንጅ ማለት ታውቁታላችሁ ለውጥ ነው። እና ከዛ ሲምባ አሁን ከአንዱ ከአሳማ ጋር እና ከዱር አሳማው እና ከዛች ከትንሿ ምን እንደምትባል አላውቅም አይጥ ናት መሰለኝ ከእሷ ጋር ሆኖ ያድጋል ማለት ነው። ከዛ እነሱ አሳደጉት አብረው የእነሱን ባህሪ ለምዶ ምናምን አደገ ምናምን ተለውጧል። ከዛ ያኔ ተለውጦ ክዶ ተጋጠመ ለቦታው ለማስመለስ ማለት ነው። ቦታውን ያነ ስካር አባቱን አጥፍቶ እሱን ቦታ ይዞበት ነበረ። ከዛ ሄዶ ሊያስለቅቀው ሄደ ማለት ነው። ከዛ የዛን ሰዓት ቼንጅ ታየ ማለት ነው። ለውጥ። ድሮ ህፃን ነበረ፣ አሁን ግን አድጓል። አሁን ጠንካራ ሆኗል። ከዛ ያነኛውን ስካርን ያነኛውን መጥፎን አንበሳ ይጋጠመዋል። ከዛ በኋላ መጨረሻ ላይ ያሸንፈዋል። ከዛ ሲያሸንፈው ከዛ በኋላ ቀጥሎ ያለው ደግሞ ምንድን እናገኛለን? ሪዛልት ደግሞ
መጨረሻ ላይ የሚፈጠረው ነገር መጨረሻ ላይ የምናገኘው ከስቶሪ የምናገኘው መጨረሻ ላይ የሆነ በቃ ደስ የሚያሰኝ መሆናል። የሆነ ደስ የሚያሰኝ ሆኖ ሊሆንም ይችላል ላይሆንም ይችላል። ደስ የሚያሰኝም ላይሆንም ይችላል። ብቻ ግን መጨረሻ ላይ የሚመጣ ነገር ነው ሪዛልት ማለት ነው። እና አሁን በታሪኩ ላይ አሁን ብቻ በታሪኩ ላይ እንዳየነው ከሆነ ሲምባ በሰላም ከንጉስ ሆኖ እያስተዳደረ አኒማሎችንም እያስተዳደረ ጅቦቹ ወደ ሌላ ቦታ ሄደው ከዛ እንደዛ ሆኖ መምራት ይጀምራል፣ በሰላም መኖር ይጀምራል። ስለዚህ አሁን ይሄ ሪዛልቱ ነው። ስለዚህ አሁን ምንን አይተናል? መጀመሪያ ሲቹዌሽን አይተናል። ከዛ ሁለተኛ ዲዛይርን አይተናል፣ ኮንፍሊክት አይተናል፣ ቼንጅ አለ። ከዛ በኋላ ሪዛልት እና አብዛኞቹ ፊልሞች እንደዚህ ናቸው። ምናልባት እኔ ይህንን ትምህርት የሰማሁት የሆነ ዩቲዩበር ሲናገር ሰምቼ ነው እና ሸር ላርጋችሁ ብዬ ነው። ይመቻችሁ። የተሳሳትኩት ነገር ካለ ኮመንት ላይ ያሳውቁኝ። እየተማማርነ እንቀጥላለን። ምናልባት ወደፊት እንደዚህ አይነት ቪዲዮዎችን ሸር ያገኛችሁን እውቀቶችን ሸር እያደረኳችሁ አብረን እንድንቀጥል የምትፈልጉ ሰዎች ካላችሁ ሰብስክራይብ አድርጋችሁ ተከታተሉ። ሰብስክራይብ አድርጉ፣ ላይክ አድርጉት። በቀጣይ ቪዲዮ ከፈቀደ እንገናኛለን።